እሺ እንግዲህ አንዳንዶቹ ጥያቄዎች በኔ እምነት በተለይ ስለ አፄ ምኒልክ የመጡ ጥያቄዎች አፄ ምኒልክ የገደሉት ማንን ነው ቢባል በኔ እምነት ጣሊያንን ገድለዋል አስገብረው ያስከብሯቸው ሁሉ በዛን ጊዜ ሲሄዱ የባህል የእምነት የቋንቋ ተጽዕኖ በደቡብ ኢትዮጵያ ውስጥ አድርገዋል ይሄን ሲያደርጉ እንደውም የደረሰው በደልና ግፍ በእኔ አተያይ በደቡብ ኢትዮጵያ በሙሉ ነው በአገር ግንባታ ሂደት ውስጥ በዛን ዘመን በተደረገ ታሪክ ውስጥ ግን አገር ሲገነባ የትኛውም አገር ነኝ ብለው አንድ ሰው ለክርክ እኔ ስለ አፄ ምኒልክ ያለኝ አስተሳሰብ የተሳሳተ ከሆነ ለመማር ዝግጁ ነኝ እምነቴን እንዴት እንደሆነ አውቆ አመለካከቴን እንዴት እንደሆነ አውቆ የተሻለ አመለካከት ከሰጠኝ ልቀበል ይችላል ለምሳሌ አንዳንድ ሰው 6 ሚሊዮን ኦሮሞ ጨፍጭፈዋል ተብሎ ሲነገር ሰማለሁ የኢትዮጵያ ሕዝብ ቁጥር ከ100 ዓመት በፊት እሳቸው የሞቱት የዛሬ 100 ዓመት እሳቸው ያናደረጉ በተባለበት ጊዜ ስንት ነው ሲባል እኔ 6 ሚሊዮን ራሱ የኢትዮጵያ ሕዝብ ስለሞቱ ተራራራለሁ ስለምን ደርግ ወደ መጨረሻው አካባቢ ድረስ ሁሉ 30 ሚሊዮን የኢትዮጵያ ሕዝብ እየተባለ ይባል ስለነበር ማለት ነው እና የአፄ ኃይለ ሥላሴ ወደ 50 ዓመት የሚጠቀመጥ ተቀንሶ የዘውዲቱን ተቀንሶ ከዛ በፊት የነበሩት ነገሮች ሁሉ ተብሎ ሲባል እንደገና አፄ ምኒልክ ይሄንን ያገር ግንባታ ሂደት ያካሄዱበት ዘመን ላይ የኢትዮጵያ ሕዝብ ቁጥር 6 ሚሊዮን ከሆነ ምናልባትም ኦሮሞኛ ተናጋሪ 6 ሚሊዮን ከተገደለ የቀረው የኢትዮጵያ ሕዝብ እሳቸው ገዳዩ ጭምር ተጨምሮ ሌላው ሰው የተረፈው ኦሮሞ ሆኖ ወደ 40 እና 50 ሚሊዮን ሕዝብ መሆን አለበት 6 ሚሊዮን ሕዝብ ተርፎ እንደ ኢትዮጵያ እንዳገር ሕዝብ እንዲኖር ከተፈለገ እና ለፕሮፓጋንዳ ተብሎ የሚደረገውን ነገር በጣም አጋኖ ማውራቱ ፖለቲከኞች ቢያወሩት መብት ነው አንድ ሰው የፈለገውን አስተሳሰብ የመናገር መብት አለው የመግለጽ መብት አለው ያንን እውነት ደግሞ የመቀበልና ያለመቀበል የዜጎች እያንዳንዱ ሰው መብት እንደሆነ ሊታወቅ ይገባል በአገር ግንባታ ሂደት ውስጥ በየትኛውም ሀገር እንደሚደረገው የባህል የእምነት የቋንቋ እንደውም አገር ግንባታ ሲባል ብዙ ጊዜ መጥፎ ታሪክ ያለው እንደሆነ እንገነዘባለን ከዛ በፊት እንደው አፄ ምኒልክ ይሄንን ባያደርጉስ ኖሮስ ብሎ ማሰብ ያስፈልጋል ሰማናው የኢትዮጵያ ጎሳዎች ሁሉ ያላንዳቸው አገር መሆን ነበረባቸው ነው ይቻላል በአገር ግንባታ ሂደት ውስጥ አንዱ ባህል በሌላው ባህል ላይ አንዱ አስተሳሰብ በሌላው አስተሳሰብ አንዱ ቋንቋ በሌላው ቋንቋ ላይ ተጽዕኖ ሳያደርግበት ዝም ብሎ በኩል ደረጃ እንደዚህ ይወጣል ሶሺዮሎጂካል ዴቨሎፕመንት የሚባል እንደዛ አይነት ሎጂካል አካሄድ አለ ማህበረሰብ ሲለወጥ ሲያድግ ሲሄድ እሳቸው እዛ ቢሆኑ ኖሮ ምንድን ነበር የሚሆነው እሳቸው ወደዛ ወይስ ደግሞ በዛን ዘመን በአፍሪካ ታሪክ እሳቸው ኢትዮጵያን አንድ ባደረጉበት ጊዜ ጣሊያንን አሸንፈው ሲያደርጉ ከቀይ ግዛት ነፃ የሆነ ሀገር አለ ስለዚህ እሳቸው ባይኖሩ ኖሮ ጣሊያን ቢገዛን ይሻል ነበር ቆራርጦ ነው አላም ነው ሌላው ሲዳሞ የሚባል ሀገር ኦሮሞ የሚባል ሀገር ምን የሚባል ሀገር አንዱ ባንዱ ላይ ተጽዕኖ ሳያደርግ ዝም ብሎ የራሱን ቋንቋ እንደተጠበቀ እንደዚህ መቆም ይቻላል ምናልባት አይንስ መሆን ይገባው ነበር የሚባለው እና ከታሪክ ሀቆች የሆነውን ነገር ይዞ ያጥላሉ ለየራስን የፖለቲካ የኢኮኖሚና የማህበራዊ ደረጃ ለማሸጋሸግ ወደ ስልጣን ለመጠጋት የሚደረገው የተሳሳተ ታሪክን ማናወጥ በኔ እምነት የፖለቲካ ትግል ያመለካከት ትግል ነው በማደባበስና በመደባበቅ የተገነባ ሀገር የለም በተሳሳተ ሁኔታ የተገነባ ሀገር የለም ያን እውነት አመጡ በይፋ የሚከራከር ሰው ከሆነ እንከራከር እንወያይ ጥፋቱን ጥፋት እንበል እውነቱን እውነት እንበል ወንዝ የሚያሻግረውን ነገር እንነጋገር ከዛ አልፎ ግን አንድ ሰው ሐሳቡን የመግለጽ መብት አለው እይታውን የመግለጽ መብት አለው አመለካከቱን የመግለጽ መብት አለው በዛ ደረጃ ያለው በኔ እምነት ግን ሊደረግ የሚገባውና ከሌላው ዓለም የተለየ አንድን ብሔረሰብ በንቃት የማጥፋት በአፄ ምኒልክ ተፈጽሟል ብዬ አላምንም የተደረገው ነገር ግን የባህልም የእምነት የሃይማኖት ተጽዕኖ ጭምር ሰው መግደል ጭምር በአገር ግንባታ ሂደት ውስጥ ሌላው እንደሚፈጸም በእኛም ሀገር በደል ደርሷል ተፈጽሟል እውነት ነው
ግን በዛን ጊዜ ምኒልክ ዲሞክራት መሆን ነበረበት በሪፐብሊክ ሀገር መመስረት ነበረበት ብዬ ዛሬ አልቻልነው። ዛሬ 50% የሀገሪቷ ኢኮኖሚ ከአንድ ሰፈር ተጠቃቅሰው የሀገር ኢኮኖሚ ሰብስበው ይዘዋል። ቢሮክራሲውን፣ ወታደሩን፣ ደህንነቱን ተቆጣጥረዋል። እኛ አክት ማድረግ ባለብን ዘመን ከዛም በላይ ደግሞ በዓለም ላይ ዲሞክራሲ በሰፈነበት ዘመን በለየለት ሁኔታ በጎሳ ተደራጅተው በባዶ እግራቸው እየሄዱ ከ150 ዓመት በፊት የነበረውን ታሪክ ስንወቅስ የነዛ ሰው የሚወቅሱት ግን የትምህርት ቤት ጓደኛቸውና የልጅነት ጓደኛቸው ያላገጠባቸው የራሳቸውን ጎሳ በራሳቸው ጎሳ ያስገረፍ ያስደበደበ እስር ቤቱን ሁሉ እንደዛ አይነት እንትን ባደረገበት ዘመን በአገር ግንባታ የተሰራን ስህተት ለአገር ማፍረሻ የምንጠቀምበት አሁን በአንደኛው ሴንቸሪ በለቃ በአቋም ተይዞ በሚደረግ እንትን ውስጥ በምንኖር ሰዎች ነው ያንን እንትን የምናወራው። እኛ መስራት የምንችለው ነው ይሰራል። ምኒልክ እንደዛ ስናል ምን አደረግነው? አሁን እንዲህ ያለው በደልና ግፍ ሲደርስብን ምን አደረግነው? እስር ቤቱ የኦሮሞኛ ቋንቋ መናገሪያ ሆኗል ሲባል የምኒልክን ታሪክ ሪቨርስ ማድረግ አይችሉም። ምን ይሰው አሁን ተናጋሪ ይህንን ታሪክ ግን ተቀምጠው ችለውታል። እና በዚህ እይታ ቢታይ ይሄ ስሜታዊነትም የበዛበት ንግግር እንዳይሆንብኝ ለቤቱ ይቅርታ ጠይቃለሁ። ሼክስፒር የጠየቃቸው ጥያቄዎች ለመንግስት ያቀረባችሁ ጥያቄ ሰልፍ አድርጋችሁ 3 ወራት መተምሰጣችሁ ነበረ። መልስ አላገኛችሁም። የወጣውን ሰው እንደተባለው ብዙ አይደለም 30-40 ሺህ የሚቆጠር ነው። ስለዚህ ከዛ በላይ መሆን ነበረበት የሚልም ማስተሳሰብ ይመስላል። ነገር ግን ጥያቄዎቹ አልተመለሱም። እንዲመለሱ ጠንክረን እንስራ ብዬ ነው የመጣሁት። ጥያቄዎች እንዲመለሱ የበለጠ እንድንሰራ ሀሳብ አዋጡ፣ በፖለቲካ ውስጥ ተሳተፉ። እነዛን ጥያቄዎች እውነት እስከሚሆኑ ድረስ እንቅልፋንተኛ ብለን የመጣ ነው። ከ8 ዓመት በፊት ምንም ሰልፍ ማድረግ አይቻልም ነበረ። በዛ ቀን ግን 30-40 ሺህ ውስጥ ማውጣት ተችሏል። ሼክስፒር ባለው ቃሉ ሲጀምር ስለዚህ በ30-40 ሺህ ላይ ደምሮ 100 ሺህ ሊሆን የበለጠ መስራት፣ የበለጠ መደራጀት፣ የበለጠ ወጣቱን መድረስ፣ የበለጠ ያለድበትን ያችን 30-40 ሺህ ደግሞ ስንሰራ እነጌታንን በራሳቸው አዋጣው የኖርዝ አሜሪካ ሰፖርት ግሩፕ ያሉ 7-8 የሚሆኑ ሰዎች ሳንቲም አዋጣው ሰጥተውናል። ከዛ ውጭ ግን የሰማያዊ ፓርቲ መስራቾች በራሳችን ኪስ ነው የሰራነው እዚህ ሀገር እስከምንመጣ ድረስ። ይህም በአደባባይ የምናገረው ሰጥቻለሁ የሚል ሰው በዓለም ላይ ካለ ይጠይቃል። በቴሌቪዥን የሚቀርብ ስለሆነ ያን ሁሉ ውጣ ውረድ ችለናል። አገሪቷ የጋራችን ናት። ስንጀምር መተማመን ጠፍቷል። ብዙ ውድቀት ደርሷል። ብዙ የፖለቲካ አለመተማመን የተፈጸመበት ሀገር ስለሆነ እኛ የምንችለውን ይሄን የምንሰራው ስራ ሲያሳምነው ሰው ይከተለን እንጂ መጀመሪያ አዲስ ፓርቲ መስርተናል ብለን ገንዘብ ሁሉ ብለን የትም ቦታ እንሄድም ብለን የምንችላለን ነው አድርገናል። እና አንደኛ ነገር ስልትን መቀየር ነው አይደለም። በእኔ እምነት ከሰማያዊ ከአንድነት የወጣንበትን ማንተን ግልጽ ማድረግ እንፈልጋለን። መሪያችን ብርቱካን ታሰረች። በሷ ላይ የተወሰደው አቋም እና አስተሳሰብ ትክክል አይደለም ብለን እዛው ጮህ በፍጥነት አንድነት መድረክ ውስጥ መዋቅሩን ቀይሮ ፕሮግራሙን ቀይሮ ዘውሎ ገባ። ይሄ ነገር ይስተካከላል። ዘለም ፓርቲ ያላቋቋምን 2 ዓመት በመዋቅሩ ውስጥ እንዲፈታ መሪ ከበር ብለን ጮህ 2 ዓመት። በ2 ዓመት ውስጥ ፓርቲ ቢመሰረት ብዙ ርቀት ነው ይቻላል። ሽምግልና ሞከር አልተቻለም። ስለዚህ ድርጅት ለኔ ኢንስትሩመንት ነው ፓርቲ እንጂ በራሱ ድርጅት ግብ አይደለም። ይሄንን የምንሰራበት አትሞስፌርም የለም። ከዛም በኋላ በዲሲፕሊን ነው እና ፕሮፌሰር መስፍን ጨምሮ ተባራቸዋል ተባለ። እስከዛ ድረስ አለቀ። በምርጫ ወርድም ጠየቅ፣ ጠቅላላ ጉባኤ አድርገንም ጠየቅ፣ አልተቻለም። የሚያሳዝነው ግን ከ2 ዓመት በኋላ ፕሮግራሙ ሲቀየር የነበሩ ሰዎች ዛሬ የሉም። እናት ውስጥ አንድነት ውስጥ አንድነትም ከመድረክ ወጥቷል። ያ ሁሉ ወጣት ወጥቷል፣ ያ ሁሉ ሰው ወጥቷል። እኛ ያለው ነገር ትክክል ነው ማለት ነው። እንግዲህ እንዲህ ያለውን ነገር እኔ ማንሳት አልፈልግም ነው። ከተጠየቀ ደግሞ ይሄን አስተሳሰብ ማጥራት አለብን። አንድነትም ሰሞኑን ከመድረክ ወጣው ብሏል።
ከዛም በፊት የነበሩት ሊቀመንበርም አሁን እንደገና ሊቀመንበር ነው እንጂ ለግዛቸው መጥተዋል። እንግዲህ ሌላ ተጨማሪ ሰው እስከዛሬ ድረስ የለም መሪ ነው ሰው ማለት ነው። ሰማያዊ ፓርቲ ግን እንደዛ ሆኖ ተመስርቶ አዲስ ማለት ያ ሁሉ የነበሩትን ትላልቅ ሰዎችን መልሶ አቅፎ ይዟል። አዳዲስ ወጣቶችንም እምቢ የሚሉ መፍጠር ችሏል። እሱም ብቻ አላደረገም። ከ8 ዓመት በኋላ ተመስርቶ ፓርቲ ሆኖ ሰማያዊ ፓርቲ ያንን ነገር ሲያደርግ አንድነትም ሰማያዊ ያደረገው ማድረግ ጀምሯል። ለኔ መሪነት ይሄ ነው። መሪነት መንገድ ማሳየት ነው። መሪነት አርአያ መሆን ነው። መሪነት ኢምፓወር ማድረግ ነው። ይሄንን ማድረግ ይችላል። ስለዚህ ሰማያዊም ተንቀሳቅሷል፣ አንድነትም ተንቀሳቅሷል። ይሄም ሆኖ ደግሞ አንሰራም አብረን አለን። ጉባኤ ስናደርግ የመጀመሪያ ጉባኤያችን የግብር እንግዳ የአንድነት ሊቀመንበር ዶክተር ነጋሶ ጊዳዳ ናቸው። ፊልሙ ላይ ካያችሁ ልዩነትንም አላሰፋል። አብረን ለመስ 33 ፓርቲ ምስል መሰረት አብረን የናንዱ ዓለም የታሰሩበት ቀን የናት ላይ የታሰሩበት ቀን ሲደረግ እዛ የሄድኩ ንግግር አደረጋለሁ። ይሄ ሁሉ አብሮ የመስራቱ ሀሳብ አለ። በወጣቱ ላይ አትኩረን ወጣቱን ያመራር እድል ሰጥተን ያን ስናደርግ ወጣቱን ማስተማር ነው፣ ወጣቱን ማሳደግ ነው። የሰውየውም ጥያቄ ይመለከታል። ትላልቅ ሰዎችም እያስተማሩ አሉ፣ አልከፋፈልንም። እዚህ ቁጭ ብለን ያለን እኮ ፕሮፌሰር እና እኔ ነን። እንዴት ነው ተከፋፈላችሁ የሚባለው? ስለ ሰማያዊ ፓርቲ ምስክርነት እየሰጠ እዚህ ቁጭ ብሎ እንደግፋቸው እንስራ፣ እኔ ምሁር ነኝ፣ እኔ አካዳሚሽያን ነኝ፣ እኔ መስራት የምችለው ማስተማሩን ነው፣ የእነሱን ፖሊሲ መተንተኑን ነው፣ እነሱ ባመጧቸው ሀሳቦች ላይ ምክርና ሀሳብ መስጠት ነው። በስኮላርነቴ ነው አገልግሎት የምሰጠው። የኔ ዕድሜ ለመሮጥ፣ ለመታሰር፣ ለመደለል ያንን መከራ ለመቀበል ወይም በፍጥነት ዘዴ መለወጥ አይችልም። አእምሮ ሳይንቲፊካሊ ብዙዎቹንም ወጣቶችን ስሜታቸውን መረዳት ያቅተኛል። ሽማግሌ ስለሆንኩ አስተሳሰቤና ምን የቆየሁበት ነገር በትናንሹ ቋንቋቸው ስሜታቸው አስተሳሰባቸው ወጣቶቹ ጋር ያለ ወጣቶች በወጣቶች ቢባል ነው ፒር ግሩፕ ኢንፍሉዌንስ ያለው። ስለዚህ ትግሉን እንደዛ ብናደርገው ያንቀሳቅሰዋል እንጂ በአንድ ሀገር ግንባታ ውስጥ አያቶች አሉ፣ አባቶች አሉ፣ ልጆች አሉ። ትውልድ ቅጥጥሎሹ ይሄ ነው። አልተከፋፈልንም በፍጹም። እንደው ሰማያዊ ፓርቲ ውስጥ ትላልቅ ሰዎችን በማሰባሰብ ሰማያዊ ፓርቲን የሚያክል ፓርቲ የለም። ሮሉንም አውቁ በግልጽ ለመናገር ነው። ስለዚህ ያላለውን ለምን ትተቹናላችሁ? ያላልን አልከፋፈልንም። ፕሮፌሰር ማን ነው በፈቃዱ ደግፌ ኢኮኖሚን በተመለከተ የኢኮኖሚ ሊቅ ነኝ እናንተም መደገፍ ነው ተስፋዬ ናችሁ ብለው 2-3 ቢሮ መጥተው ትምህርት ሰጡ። ዶክተር ያዕቆብ አለማርያም ያንን ብለው በህግ ጉዳይ ዓለም አቀፍ ምሁር ነኝ፣ ወጣቱን ማስተማር ስራዬ ነው፣ ኢምፓወር ማድረግ ይሄ ነው። ስለዚህ ወጣቶችን ሽማግሌ ላስተምር ነው ያለ እንጂ አልተለየንም። አሁን ይሄንንም ደግሞ ያለው እኔ አይደለሁም፣ ሶሻል ሳይንስ ነው። ወጣት ይችላል ያለ ወጣት ፈጣን ነው ካለ ወጣት ከዲክታተርሺፕ ወደ ዲሞክራሲ ለሚሄድ ትግል በታሪክ ያደረገው በዓለም ላይ ባሉ ሀገሮች እሱ ነው ያለ ሳይንሱ ነው፣ እኔ አይደለም። በተግባርም ነው እናንተ ሀገር ያለውን ነገር ሲቪል ራይትስ ሙቭመንት ያነቃነቁት ወጣቶች ናቸው፣ እኔ አይደለሁም ያልኩት። ሞራል ናቸው፣ እዚሁ ሀገር የተማሩ ናቸው። ስለዚህ ይሄንን ነገር ለኢትዮጵያውና ደግሞ እሱ ብቻ ነው። ኢትዮጵያ ውስጥ 70% ወጣት ነው። ይሄ ወጣት ውክልና ፈልጋለሁ ቢል ነውር አይደለም፣ ትክክልም ነው፣ በፖለቲካ ይገባል፣ ወግም ነው። የጎሳ ውክልና ያስፈልጋል ከተባለ 70% የኢትዮጵያ በሆነበት ሀገር ውስጥ ወጣቶች አትሊስት 70% የመሆን መብት አላቸው በአመራሩ ላይ በሁሉም ዘርፍ ላይ እና ይሄን እንደ ገንጣይ እንደ ከፋፋይ እንደ ልዩ ዘዴ አድርጎ ስልጣን እንደመፈለግ ስልጣን በፈለግም ነውር አይደለም። ወጣቶች ስልጣን እንፈልጋለን፣ በሀገራችን ጉዳይ ራዕይ አለን፣ አላማ አለን፣ ሀሳብ አለን ቢሉ ትክክል ናቸው፣ መብታቸው እና የሆነ ዘዴ እንዳመጣን ተደርጎ የሚቆጠረው ነገር ወይም ደግሞ በቃ ሽማግሌ ብቻ ነው መምራት ያለበት ወይም ደግሞ እስከዛሬ 40 ዓመት የነበረው ፖለቲካ ነው ውጤት ያመጣው ወጣቱ ለመሪነት የማይበቃም እሱ ጋር ስራ መስራት የማያስፈልግም ከተባለ እሱ በግልጽ ይጣና እንነጋገር እና ለማንኛውም አላልንም፣ አልከፋፈልንም። ስራችንም የማሳየው ትላልቅ ሰዎች እያስተማሩ ወጣቶች እየሮጡ ኢትዮጵያ መገንባት ይቻላል። ይህ አይቻልም ከሆነ በአማራጭ ደረጃ ይመጣል። እኔ ይሄንን መልስ ስሰጥ እሳቸው ጋር ስለጠየቁ ጥያቄው ላይ አትኩሬ መናገር እንጂ እሳቸው በሰጡት አስተያየት ላይ ወይም በእይታቸው ላይ የተለየ ነገር ስላለኝ አይደለምና ሼክስፒርም ጥያቄ የተለየ ነገር የሚባለው የመድረክ ፕሮግራም ከሰማያዊ ፕሮግራም የተለየ ነው። የወጣነው በዛው ምክንያት ነው። ትክክል መሆናችንን ለማሳየት
ፓርቲው ከዛ በምንድን የተለያያችሁት ከመድረክ ጋር? በመሬት ፖሊሲ፣ በፌደራል ፖሊሲ አጠቃላይ ወጣቶችን በማሳተፍና ኒው ጄነሬሽንን ወደ ሊደርሺፕ በማምጣት ፖሊሲ። ይሄን ሆነ አሁንም የማውቀው ያ የመድረክ አመራሮች በሙሉ እነዛው ሰዎች ናቸው። በ40 ዓመቱ በፖለቲካ ውስጥ የቆዩ ሰዎች ናቸው። ሌላ ሰው በስራቸው መኖሩንም አናውቅም። ይሄ ትክክል ነው ያን ለውጥ የሚያመጣ ከተባለ እኮ ሰየው ያማራጭም አለው እኮ። ይሄ ፖለቲካ ሆኖ አይለይም ከተባለ ኢትዮጵያ በጎሳ መተዳደር አለባት። ጎሳዎች ተጠራቅመው ነው አንድ ኢትዮጵያ መመስረት የሚችሉ አይደለም። ኢትዮጵያ ከናስቸጋሪ ገጽታው የተመሰረተች ሀገር፣ ትልቅ ሀገር፣ የቆየ ነው። በዛው ላይ እየደመር ስህተቶችን እያመን ኢትዮጵያዊነትን ተቀብለን ኢትዮጵያ ብዙ ሰዎች የተሰዉለት ስሜት ነው። በዛ ደረጃ መሄድ አለብን ብለን እናምናለን። አይደለም በጎሳዎች ላይ ተመስርቶ አንድ ሀገር ተመስርቶ በዛ መልኩ ነው መሄድ እንላለን። ይህ ትልቅ ልዩነት ነው፣ በጣም ትልቅ ልዩነት። አንድ ምሳሌ ነገር ብናገር እንደው እዛ ድረስ መሄዱ አያስፈልግ ይሆናል እንጂ የዚህ በቤንሻንጉል አካባቢ መፈናቀል ነበር። የዛ መፈናቀል ጊዜ የተሰጡት መግለጫዎች በብዛት ተከታተሏቸው። ሰማያዊ ፓርቲ በፍጥነት መግለጫ ሰጥቷል። ለቦታው ድረስ የሚደናል ታስረናልም ያንን ነገር ዓለም ሁሉ ይጫጫ ነበር። አንዳንድ ፓርቲዎች ግን መግለጫ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይሄ ነገር ኪራይ ሰብሳቢዎች በመንግስት በኩል ሳይሆን ሆን ብሎ የተደረገ ነው ተጠያቂነትም አላቸው ብለው ከተናገሩ በኋላ ሌሎችም ፓርቲዎች መግለጫ ሰጡ ከሳቸው ንግግር በኋላ። ያ ማለት ምንድነው? እነዚህ ሰዎች የኢትዮጵያ የስልጣን ባለቤት ኢትዮጵያ ዜጎች ሳይሆን ብሔር ብሔረሰቦችና ህዝቦች ናቸው ቢለውን ስለሚያምኑ ከዛ መፈናቀላቸውን እንደ ኢህአዴግ ይደግፉታል። እኔ ደግሞ ኢትዮጵያዊ ዜጋ የሆነ ሁሉ የትም ቦታ በዓለም ላይ እናንተ እዚህ መጣችሁ መብታችሁ ተከብሮ በሚኖርበት ሀገር የአንድ ሰፈር ሰዎች አንድ ሰፈር አደረጋቸው አባታቸው ሞቶ ባቆዩት ሀገር መከልከል የለባቸውም። እንደዛ ከሆነ እኮ ጎበዝ ባድማ ሄደው የኖሩት አማርኛ ተናጋሪ ኦሮሞኛ ተናጋሪ መሞት አልነበረባቸው። ባድማ የትግራይ ክልል ነው። አንድ አማርኛ ወይም ኦሮሞኛ ተናጋሪ እዛ ሄደው መኖር ካልቻለ ለምን ባድማ ይሞታል? ለምን ሶማሌ ሲወረ ነው ጋር ይሞታል? ይሄ ትክክል አይደለም ስል ሌሎች ግን ትክክል ነው ብሎ መኖር የለባቸው ብሎ መፈናቀላቸው ዝም አለ። ከዚህ ጋር እንድነህ እንዴት ትለኛለህ? አንድ አይደለም። በጣም ነው የምንለያየው። ስለዚህ ይሄ ትልቅ ልዩነት ነው። ደግሞ በፖለቲካ በአስተሳሰብ በተለየ ጊዜ መለየት መብትም ነው፣ ስርዓትም ነው፣ ወግም ነው። በተደጋጋሚ ጊዜ ሰለጠናለውን ደረጃ ይደረጋል። እንደውም አንዱ ፓርቲ ከአንዱ ፓርቲ እንደተወለደ ሁሉ እዚህ ነገር ታሪክ ያሳያል። ያን ነገር እንደመገንጠል እንደመከፋፈል አድርጋችሁ ግን ይሄ ቢታይ በህዝብ ውስጥ እኔ ለምን ተጠየቅኩ ብዬ አይገርምኝም። ምክንያት አለው ሰው የሚጠይቅበት። መከፋፈል ነው፣ ውጤት አልመጣም፣ ዛሬ ተመስርቶ እንደብራ መብረቅ ነገ መጥፋት አለ። ይሄ በህዝቡ ስነ ልቦና ላይ ያመጣው ከባድ ችግር እንዳለ እንገነዘባለን። ያ እንዳይሆን አንድ መጽሐፍ ቅዱስ ቃል ደስ የሚለኛል፣ ማንም ሰው የቆመ መስለው እንዳይወጥ ጠንቀቅ ይላል። ከዛ ነገር ባለፈው 10 ዓመት የተማርነው ነገር አለ። ቅርብ ነበር፣ በመውጣት በመውረድ ውስጥ አልፈናል። ያ ነገር እንዳይፈጠርና ላመኑ ሰዎች ዛሬ ለደገፉን ሰዎች እኛን ለመከሩን ሰዎች ቁሞ ምስክርነት ለሰጡ ሰዎች ላለማዋረድ ስንል ያ ነገር እንዳይደገም አሰራራችንን፣ አደረጃጀታችንን፣ ግልጽነታችንን፣ ፓወር ዲስታንስ የማጥፋትን አዝማሚያ እነዚህ ነገሮች በተቻለ መጠን እየሰራንባቸው ነው። ከስጋት የመነጨ አድርጌ ወስደዋለሁ። እንደ ሀሳብ ተቀበለዋለሁ። ለወደፊት ጥያቄ ዶክተር አሉላ እጃቸውን ስላወጡ መጀመሪያ